ሰላም ጤና ይስጥልኝ ክቡራን ቻናል ቤተሰቦች እንዴናችሁ በያላችሁበት ሰላምታ ይድረሳችሁ እያልኩኝ ለሰዓቱ ወደ ያዘጋጀውላችሁ አጫጭር መረጃዎች እንሄዳለን። በቅድሚያ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ማድረግም እንዳይረሳ። የማስተር አብነት ከበደን ንግግር በማስመልከት ታዋቂው ቲክቶከር አዶናይ ብርሃኔ እጅግ ልብ የሚነካ ንግግር ተናግሯል። ይህን ደግሞ በዝርዝር መረጃችን የምታደምጡት ይሆናል። በመቀጠል ቻይና የዓለማችን ቁጥር 1 የክርስቲያን ደሴት ልትሆን እንደምትችል ተመራማሪዎች ተናገሩ። በመጨረሻም አንድ የእስራኤል ፓርላማ አባል ለአንድ ለኢትዮጵያዊ ፓስተርና ጋዜጠኛ ቃል በቃል ማስጠንቀቂያ ሰጡ። በዝርዝር ዜናችን ይጠብቁን። በሰሞኑ በማስተር አብነት ንግግር ጉዳይ ልቡ የተሰበረው ታዋቂው ቲክቶከር አዶናይ ብርሃኔ የሚከተለውን ብሏል። ቃል በቃል ለማስተር አብነት መጸለይ ያለብን ሁላችንም። አልሰማውም ነበር አስታውሳለሁ። ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር የእውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበር። በጣም ተጨንቄ ደህና ነው ወይ ብየው ነበር። አሁን ጸሎታችን ያስፈልገዋል። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ አይቼዋለሁ ይላል ታዋቂው ቲክቶከር አዶናይ ብርሃኔ። ቃል በቃል ከእርሱ አንደበት ላስደምጣችሁ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። ቻይና ትልቋ የክርስቲያን ሀገር ልትሆን እንደሆነ ተሰምቷል። ምንም እንኳ ጥብቅ የመንግስት ሃይማኖታዊ ቁጥጥር ቢኖርም የተከታዮች ቁጥር በከፍተኛ ፍጥነት እያደገ መሆኑ ተገልጿል። እንደ ተመራማሪዎች ጥናት ከሆነ በ2030 በፈረንጆቹ 247 ሚሊዮን በመድረስ በዓለም አንደኛ የክርስቲያን ሀገር ልትሆን እንደሆነ እየተነገረ ነው። መረጃውን አዳምጡ። በዚህ ሰዓት እንደተሰማው መረጃ ከሆነ ትልቋ የክርስቲያን ሀገር ቻይና ልትሆን እንደሆነ ተሰምቷል። በቻይና ምንም እንኳን ጥብቅ የመንግስት ሃይማኖታዊ ቁጥጥር ቢኖርም የክርስትና እምነት ተከታዮች ቁጥር በከፍተኛ ፍጥነት እያደገ መሆኑ ነው የተገለጸው። ተመራማሪዎች ባወጡት መረጃ መሰረት ይህ እድገት በዚህ ሁኔታ ከቀጠለ በፈረንጆቹ 2030 ዓመተ ምህረት የሀገሪቱ አማኞች ቁጥር 247 ሚሊዮን በመድረስ ቻይናን በዓለም ላይ ከፍተኛ የክርስቲያን ህዝብ የሚኖርባትን ቀዳሚ ሀገር እንደሚያደርጋት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ፎሎ በማድረግ ቤተሰብ መሆናችሁን አዘንጉ። በድጋሚ እንደምንቆያችሁ ክቡራን የቻናሌ ተከታታዮች፣ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉም የምንጠላ አለመሆኑን ላረጋግጥላችሁ እወዳለሁ። መጨረሻ ያዝንላችሁ መረጃ ትንሽ የሚያስደነግጥ ነው። አንድ የእስራኤል ፓርላማ አባል ዶክተር፣ አንድ የኢትዮጵያዊ ጋዜጠኛ እና አንድ የኢትዮጵያ ፓስተር ከሞሳድ ዓይን ሊጠነቀቁ ይገባል ስትል ተናግራለች። መረጃውን ከእርሷ አንደበት ላጋራችሁ። በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውና እስራኤል አይደለችም እስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይሴሚቲዝም ነው። አንታይሴሚቲዝም ይሉሃል። ይሄ ነው ትክክለኛው። እንዲህ አይነት ሰዎች መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥር ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው።
አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይሴሚቲዝም እና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበር። ስዩም ማንም ይባል ረሳውት። አዎ እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው። እነዚህ ሰዎች በዚህ በኤዲኤል ተጠያቂ ናቸው። እስራኤል ግን ዲሞክራሲያዊት ሀገር አይደለች እንዴ? የመናገር ነፃነትን አትፈቅድም። እነሱ እንደዚህ አሉ ነው ተሳስተህ ነው ይሄ የመረጃ ክፍተትህ ነው እንጂ እስራኤል እንዲህ ናት ብሎ የራስን እውነት መናገር እንጂ ይሄ ጸረ ጽዮናዊነት ነው ብሎ ወደዛ መሄዱ ያስኬዳል። ጸረ ጽዮናን አይደለም አንታይሴሚቲዝም ጁ በመሆኑ ብቻ ያው እስራኤል ሰይጣን ናት፣ የእስራኤል ዲያብሎስ ነው፣ ያሁኑ እስራኤል አይደለችም፣ ኢየሱስ እንዲህ ብሏታል ብሎ የተናገረው የለየለት ጸረ አንታይሴሚቲዝም ይለዋል። ደንበኛው ቲፒካል ይሄ ነው። ኢትዮጵያ ሆኖ ነው እንጂ ዩሮፕ ወይም አሜሪካ ቢሆን ኖሮ በጣም ትልቅ ይሹ በጣም ትልቅ ይሹ ነው። እና በዚህ አጋጣሚ እንዲህ ሰዎች መጠንቀቅ አለባቸው። መጠንቀቅ ስለ ለራሳቸው ሳይሆን የሚያመጣውን ነገር መመልከት አለባቸው። እስራኤል ዲሞክራሲ ሀገር ናት እና እንዲህ ነገር ሲነገር ማስረዳት አለባት ብለሃል። ዲሞክራሲ እኮ ገደብ አለው። ፍሪደም ኦፍ ስፒች ገደብ አለው እኮ። እንደው ዲሞክራሲ ነው ብለህ እንደፈለከው መቼም አትናገርም እና ያ ገደብ አለው። ያ ነገር ምን ያመጣል? የሚናገረው ሰው ማን ነው? አዮ ምን ያክል ሰውን ያሳምናል? ያ ሰው የት ቦታ ነው የተናገረው? ተራ ሰው የሚናገረውና ተከታዮች ያሉት ሰው አንድ አይደለም። እና ይሄ ነው ትልቁ ጥያቄ። እና ዲሞክራሲ ሲባል ብዙ ሰዎች አንዳንዴ ግራ የሚገባቸው ዲሞክራሲ ከሆነ እንደፈለግነው እንናገራለን፣ እየፈለግነው እንላለን የሚሉ ማሉና ዲሞክራሲ ገደብ አለው። በየትኛውም አማርኛም ስለምንም የሚል ነገር ትሰማላችሁ ማለት ነው? አዎ ዛሬ ምን አለ ሶሻል ሚዲያ ምን አለ ብለን ጊዜ የለም እንጂ ትሰማለህ። በሁለተኛ ደረጃ ሁሉ ሰው የሚናገራል። አንድ ተራ ሰው የሚናገረውና አንድ ተጽዕኖ የሚያሳድር ሰው የሚናገረው አንድ አይደለም። አንድ ሰው ተነስቶ አሁን ፓስተር ቸሪ የተባለው የተናገረውን ተራ ሰው ቢናገረው ምን አለ? ምንም አትለው። ያው መንገድ ላይ አንዱ አግኝቶ እንደዚህ ቢል ወይም ደግሞ መጠጥ ቤት ጠጣ ቢያወራ ምን ትላለህ? ግን ሃይማኖታዊ ቦታ ላይ ሰበካ ላይ አስተማሪ ነኝ ብሎ እንዲህ አይነት ጥላቻን የሚናገር ሰው አላማም አለው። ዝም ብሎ አልተናገረም። ሆነ ብሎ ነው፣ ተዘጋጅቶ ነው። እና ይሄ ነው። በዚህ አጋጣሚ በጣም ነው የማመሰግነው። ከይቅርታ ጋር ፕራይም ሚኒስትሩ